አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቱብ ቻናል ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ባለፈው ስለ እኔ የህይወት ታሪክ ስደት ላይ ምን እንደገጠመኝ በተወሰነ መልኩ አንስቼላችኋለሁ ማለት ነው። እና የቀረው አሁን መጨረሻ አካባቢ ያለሁበትን ሁኔታ አሁን ቀጥዬ እነግራችኋለሁኝ ማለት ነው። እና አሁን ወደ ጉዳዬ ስገባ ከዛች 8 ወር ድረስ ያለ ሙከየፍ ከሰራሁበት ቤት በ8ኛው ወሬ 8 ወር ያው ሙሉ ሰራሁበት። ከዛ ከ8 ወር በኋላ ወደ መክተብ እንድሄድ ስራ አልሰራም ብዬ ቁጭ አልኩኝ ማለት ነው። ስራ አልሰራም ብዬ ቁጭ ስል ብዙ ነገራቶች ደረሱብኝ። ሴትየዋ መታችኝ። ከዛን ዋይፋይ አቋረጠችብኝ። ዋይፋይ ቆርጣብኝ መጨረሻ ላይ ሲም ካርድሽን ስጭኝ አለችኝ ማለት ነው። የሰጠችኝን ሲም ካርድ ከዛ ሲም ካርዱን አልሰጥም እኔ ሲም ካርዱን ከሰጠኋት ያው ሌላ አማራጭ የለኝም ማለት ነው። ደሞዜንም ሳትሰጠኝ መንገድ ላይ አውጥታ ብትጥለኝ ብዬ ፈራሁኝ ማለት ነው። ያው ብዙ ነገር እንሰማለን ሚዲያ ላይ ዘንድሮ የከሌ ተጣለች ምናምን የሚባል ነገር ስለምንሰማ እንደዛ ተጠራጠርኩኝና ሲም ካርዱን አልሰጥም አልኩኝ ማለት ነው። አልሰጥም ስላት ሴትየዋ እንግዲህ መጥፎ ናት። በቃ ህንድ ነበረች ሴትየዋ መዋጥን አይደለችም። ከልጇ ጋር ታገሉኝ ማለት ነው ሊወስዱብኝ ሁለቱም ታገሉኝ በጣም ነው የታገሉኝ። ከዛ እኔ ሲም ካርዱን አልሰጥም አልኳቸው ከፈለጉ ይግደሉኝ እንጂ እኔ ሲም ካርዱን አልሰጥም ብዬ ከለከልኳቸው ማለት ነው። ከዛ ስከለክላቸው ሁለቱ ሊይዙኝ ሲሉ ሁለቱንም እምቢ ብያቸው ከግቢ ወጣሁኝ ማለት ነው። ከግቢ አምልጫቸው ወጣሁኝ ሲም ካርዱን ይዤ። በነገራችን ላይ እኔ ብልጥ ነኝ እኔ ራሴ ማለት ነው። አንዳንዴ ወላሂ ሳስታውሰው እኔ እኮ ምናምን እላለሁኝ ማለት ነው። ብሩን ደብቄ ነው የያዝኩት ሻንጣዬ ውስጥ አላደረኩትም። የዛን ቀን ሻንጣዬ ውስጥ ያስቀመጥኩት ቢሆን ይወስዱብኝ ነበር ማለት ነው። በቃ አለ አይደለም በቃ ብሬን ደብቄ ይዣለሁኝ በምን የሚሆን መቼም ሴቶች ይገባቸዋል ማለት ነው። ከዛ ደብቄ ይዣለሁኝ ደሞዜን ማለት ነው ከራሴ ጋር ሻንጣዬ ውስጥ አላስቀመጥኩትም ማለት ነው። ከዛ ሴቶቹ ሲታገሉኝ እምቢ ብዬ ጥሻቸው ወጣሁኝ ሮጬ ወጣሁኝ ማለት ነው። ጁማ ነበር እንደውም አስታውሰዋለሁኝ። ከዛ ወጣሁኝ ከወጣሁኝ በኋላ ፊት ለፊቴ ያሉ ሁለት ሀበሻዎች አሉ። ወላሂ አላህ ኸይር ጀዛቸውን ይክፈላቸው ሁለቱ ሀበሻዎች። በቃ ውጭ ቁጭ አልኩኝ ማለት ነው። ነይ ግቢ ሲሉኝ አልገባም አልኩኝ። ምክንያቱም ብሩንም ሊወስዱብኝ ነው ሲም ካርዱንም ሊወስዱብኝ ነው። ከዛ በኋላ የትም ወስደው ነው የሚጥሉኝ መቼም ታውቃላችሁ የክፉ አረቦችን ባህሪ ማለት ነው። ከዛ አልገባም ብያቸው እዛ ውጭ ላይ ቁጭ አልኩኝ ማለት ነው። በዛ ላይ የዱባይን ፀሀይ ታውቁታላችሁ ሙቀት ነው። አንቺ በሙቀት ልትሞቺ ነው እንዴ ነይ ተመልሰሽ ግቢ ምናምን አሉኝ አልገባም አልኩኝ። ውጭ ቁጭ ባልኩበት ሁለት ሀበሻዎች ነበሩ ከፊት ለፊታችን። እነሱ ውሃ አሲር ብስኩት ይዘውልኝ መጡ በላሁኝ ማለት ነው። ረጅም ሰዓት የተቀመጥኩት ለምን እንደሆነ ታውቃላችሁ? የዛን ቀን ጁማ ነው። ጁማ ሳይሰገድ በፊት እዚህ ሀገር ደግሞ ብዙም እንትን አይሉም አይንቀሳቀሱም። ስደውል ፖሊሶች ጋር ስደውል ጁማ ነው አይመጡም አሉኝ ማለት ነው። ከዛ መጨረሻ ላይ ቁጭ ባልኩበት ከግቢ ሲወጣ አንድ አረብ አናገረኝ። ምን ሆነሽ ነው በዚህ ፀሀይ ከቅድም ጀምሮ ቁጭ ብለሻል ምናምን አለኝ። አይ እንደዚህ እንደዚህ ነው በጣም እያሰቃየችኝ ነው ሴትየዋ ቤት ውስጥ ያለ ሙከየፍ ነው ያስቀመጠችኝ። ምግብ አትሰጠኝም ምናምን አልኩት ማለት ነው ነገርኩት። ከዛ ስነግረው እሺ በቃ እኔ ፖሊስ እጠራልሻለሁ ከዛ ታናግሪዋለሽ ምናምን አለኝ ማለት ነው። ከዛ ፖሊስ እኔ ስደውልላቸው ጁምአ ነው በኋላ ምናምን እያሉ የነበሩት ፖሊሶች ሰውየው ሲደውልላቸው ወዲያው መጡ ማለት ነው። አስቡት እንግዲህ ሀበሻ ሲደውልላቸውና አረቦች ሲደውሉላቸው አንድ አይደለም። ከዛ ቅድም ነው የተደወለላቸው እስካሁን ቆያችሁ ምናምን ረጅም ሰዓት ቁጭ አለች እዚህ ጋር ምናምን አሉት። ለፖሊሶቹ እንደዛ አላቸው ማለት ነው አረቡ። ከዛ ምን ቢሆን ጥሩ ነው እነሱ ከመጡ በኋላ
ፖሊሶቹ በቃ ተመልሰሽ ግቢ ምንም አያደርጉሽም ምናምን አሉኝ ማለት ነው። እነሱ ደግሞ በጣም ስለተናደዱብኝ፣ አረቦች ደግሞ አንድ ሚስጥራቸው ወደ ውጭ ሲወጣባቸው አይወዱም። በጣም ነው የሚናደዱት ማለት ነው። ሚስጥራቸውን ይጠብቃሉ ምናምን፣ ሰው ሰራተኛ አሰቃየች ምናምን እንዲላቸው አይፈልጉም። በጣም ተናደውብኛል። ተመልሰሽ ግቢ በቃ ወደ ቤት ምናምን ሲለኝ ፖሊሱ፣ እኔ እሞታለሁኝ እንጂ ተመልሼ እነሱ ጋር አልገባም፣ እነሱ ጋር ከገባሁኝ ይገሉኛል ምናምን አልኩት ማለት ነው። ምንም አያደርጉሽም ምናምን ሲለኝ፣ አይ አልፈልግም፣ ከፈለክ እኔ ከአንተ ጋር ሄዳለሁኝ፣ እዛ እስር ቤት ሄዳለሁ እንጂ እኔ ቤታቸውን አልገባም ምናምን አልኳቸው ማለት ነው ለፖሊሱ። ከዛ እንደዛ ስላቸው፣ አይ እንደዛማ አይሆንም፣ ያን ያክል የተጋነነ ችግር ስላልሆነ አትሄጂም ከኛ ጋር ምናምን አሉኝ ማለት ነው። ከዛ ምንድን ነው የምትፈልጊው ሲሉኝ፣ እኔ ቢሮ መሄድ ነው የምፈልገው፣ ሴትዮዬ ፓስፖርቴን ትስጠኝ፣ ኢቃማ ያው ካንስለው ነው የሚሰጡሽ፣ ካንስሌሽን እና ፓስፖርት ሳትይዢ ከቤት እንዳትወጪ ብላኛለች ማለት ነው የቢሮዋ ሰራተኛ ያመጣችኝ ማለት ነው። ከዛ ቢሮዋ ጋር ሊደወልላት ሲል እሷ ምን አለች፣ ፖሊስ ከጠራሽ እኔ አላቃትም ነው ምለው፣ ፖሊስ እንዳጠሪ ምናምን አለችኝ። ለምን ስላት፣ መጀመሪያ ከኢትዮጵያ ስመጣ ያንን ሁሉ ብር ከፍያ ስመጣ ማለት ነው ህጋዊ ነኝ፣ ምንም ነገር ቢደርስብሽ እኔ ነኝ ተጠያቂ ብላኝ ነበረ። ከዛ እዚህ ከመጣሁኝ በኋላ ቢሮ የላትም ማለት ነው። ከዛ ቢሮ መሄድ ነው የምፈልገው ስል እሷ ለፖሊሶቹ አሁን ደውለሽ ፖሊሶችን ታርቀናል ብለሻቸው ይመለሱ አለችኝ። እኔ ደውያለሁ አንዴ አለለም፣ ፖሊሶች እንደዛ አለለም። መጀመሪያ ከኢትዮጵያ ስመጣ ያንን ሁሉ ብር ስከፍለሽ ቢሮ አለኝ ህጋዊ ነኝ ብለሽኝ ነው ምናምን አልኳት። ከዛ በቃ እሷን ፈራች መሰለኝ። የቢሮ ህጋዊ የሆነ ሰው አፈላልጋ በጓደኞቿ ፖሊሶቹን እንዲያወሩ አስደረገችና ከዛ ካንስሌሽን እንዲሰጠኝ አስደረገች ማለት ነው። ቢሮዋም ያው የቢሮዋ ህጋዊ አለመሆን ነው ይህንን ሁሉ ያመጣብኝ ማለት ነው። ሴትዮዋ ራሱ ደሞዝ ስጪኝ ስላት፣ ሙከየፍ ይስተካከልልኝ ስላት፣ ልጅቷ ህጋዊ ያለመሆኗን ስለምታውቅ ነው አረቧም እንደዛ የተጫወተችብኝ ማለት ነው። ምንም መጠየቅ አትችልም። ዝም ብላ የሆነ አለ አይደለ፣ ምንም ቢሮ የላትም። እዚህ ስመጣ እሷ ቤት ቀጥታ ራሷ ቤት ነው የገባሁት። ዝም ብሎኝ እንደኛ ናት፣ ምንም ነገር የላትም ማለት ነው። ህጋዊ ነኝ ብላ የመጣችኝ ናት። እንግዲህ ኖርማሊ ቤቷ ውስጥ ገባሁኝ። ከዛ በኋላ ወደ ስራ ሄድኩኝ። አስወጪኝ ስላት ደግሞ ቢሮ የለኝም ምንም ማድረግ አልችልም ማለችኝ ማለት ነው። ከዛ እንደዛ ሆኖ መጨረሻ ላይ ቀኑ ጁማ ስለነበረ 3 ቀን ድረስ እነሱ ጋር መቆየት ነበረብኝ። ከዛ ተመልሰሽ ግቢ እና ካንስሌሽኑ ሰኞ ነው የሚመጣልሽ፣ ቅዳሜና እሁድ የለም አይሰሩም አሉኝ ማለት ነው። እንግዲህ ተመልሼ እዛ ቤት ከገባሁኝ ወላሂ ሴትዮዋ መጥፎ ስለሆነች ትጎዳኝ ነበረ ማለት ነው። አልገባም አልኳቸው። ፖሊሶቹ ግቢ እሺ፣ እስከ ሰኞ ድረስ የት ልትሄጂ ነው? የቢሮዋ ካንስሌሽን እና ፓስፖርት ይዘሽ ከመጣሽ ስራ መግባት ምናምን የለም፣ ሀገር ነው የምትገቢው ትለኛለች። እኔ ደግሞ እዛ ከገባሁኝ ለህይወት ይፈራለሁኝ። በመሀል እኔ ተሰቃየውኝ ማለት ነው። ከዛ መጨረሻ ላይ የሴትዮዬ የራሷ ያኔ ልጇን የወሰደች አለች፣ አማች ቤተሰባቸው ማለት ነው። እና እነሱ ጥሩ ሰዎች ነበሩ። ከዛ ተነገራቸው እንደዚህ እንደዚህ ጀሚላ ተጣልታለች ምናምን ሲባል ቶሎ ብላ መኪናዋን አስነስታ መጥታ ወሰደችኝ ማለት ነው። ከእነሱ ቤት ልጅ የምትወስደዋ ናት አማቻቸው ማለት ነው። ከዛ እሷ ጋር ወሰደችኝ። 3 ቀን ድረስ እነሱ ጋር ተቀመጥኩኝ። ሴትዮዋ በቃ ወላሂ እስካሁን ድረስ አስታውሳታለሁኝ። በቃ አለ አይደለ ከመንገድ ላይ ነው ያነሳችኝ። በቃ ያቺኛዋ ሴትዮ ማለት ነው። አረብም ሆኖ ጥሩና መጥፎ አላቸው። እንግዲህ ከእነሱ ቤት ስወጣ ሻንጣዬን ልወስድ ከልክላኛለች። ምንም ነገር ያልያዝኩኝም ባዶዬን ነው የሄድኩት። ብቻ ብሬና ስልኬ ነው ከኔ ጋር ያለው ማለት ነው። ልብሴን ከልክላኛለች ምንም የያዝኩት ነገር የለም። ከዛ አማች ቤተሰባቸው ጋር ወሰዱኝ። እዛ ቁጭ አልኩኝ ማለት ነው። እንግዲህ 3 ቀን ድረስ ወላሂ ልብሷን አልሰጥም አለች ብታይ። ሹፌር ሄዶ ያምጣላት ልብሷን ትቀይር፣ የጥርስ ብሩሿን ምናምን ሲባል እምቢ አለች ሴትዮዋ ማለት ነው። በጣም ተናዳብኛለች። እንግዲህ አስቡት፣ ፖሊሶቹ ተመልሰሽ ገብተሽ ከዛ ሰኞ ትሄጃለሽ ካንስሌሽንሽን ተቀብለውኝ ኦኬ ብያቸው እንደ ማንኛውም ሰው ብገባ ወላሂ ለህይወቴ በጣም ያሰጋል ማለት ነው። ምክንያቱም መጥፎ ናቸው። ስልክ ቁጥር አልሰጠም ስላቸው እንኳን መተውኛል ማለት ነው። በኋላ ላይ እንኳን ውጭ ወጥቼ ተመልሼ ብገባ
ይሄንን ሁሉ ሰው ሰምቶባቸዋል። የሚፈጠረውን ነገር አስቡት እንግዲህ። ከዛ አልገባም አልኳቸው። እዛ ሄድኩኝ 3 ቀን ተቀመጥኩኝ። ከ3 ቀን በኋላ ካንስሌሽንን ተቀበልኩኝና ከዛው ቤት ደላላዋ ያው ቢሮ የላትም ብያቸዋለሁ። ከዛው ቤት ወደ ሌላ ቤት ቀየረችኝ ማለት ነው። ከዛ አሁንም ሁለተኛ የገባሁበት ቤት ደግሞ መስሪ ናቸው። እንግዲህ ወላሂ አንድ የሆነ ነገር ካጠመመባችሁ ቀጣዩም እንደዛ የጠመመ ነው የሚሆነው ማለት ነው። ከዛም መስሪዎች ቤት ገባሁኝ። መጀመሪያ የህንድ ቤት፣ ከዛ በኋላ መስሪዎች ጋር ገባሁኝ። በ8ኛ ወሬ ምግብ መስራት ትችያለሽ ወይ ምናምን ሲሉኝ አንዳንዴ ያኔ አይ ነበረ ሴትዮዋ ስትሰራ አዎ ምናምን ብያቸው ገባሁኝ ማለት ነው። ምንም አይልም ነበረ። 1,200 ነበር የገባሁት በሰዓቱ። ከዛ እኔም ምግብ መስራት በደንብ ችዬ ሳይሆን አለ አይደለም አንዳንዴ በቃ ልበ ሙሉ ሆናችሁ አዎ እኔ ከዩቱብም ቢሆን ከምንም አይቼ እሰራለሁኝ 1,200 ስለሆነ እንደምንም ብዬ ልግባበት ብዬ ገባሁኝ ማለት ነው መስሪዎቹ ጋር። ከዛ ካንስሌሽን ተቀብዬ ነበር የገባሁት። እዛ ቤት ገባሁኝ። የመጀመሪያው ወር ደሞዝ ተሰጠኝ። ሁለተኛው ወር እንደዛ ተሰጠኝ። ከዛ ሳይ ካንስሌሽኑ አልቋል። ካንስሌሽኔ አልቆ ወረቀቱ እንደሚሰራልኝ ጠየኳቸው ማለት ነው። ደጋግሜ ጠየኳቸው። እየጠየኳቸው እያለ ወደ 4 ወር 3 ወር ሆነ ማለት ነው። ከዛ ቢሮዬም ያው ቢሮ ልበላት እንጂ ቢሮ የላትም። እሷም ደውላ ስትጠይቃቸው ወረቀቷ አልተሰራላትም ወይ ምናምን ስትላቸው አይ እኛ እኮ ፕሮሰስ ላይ ነን ልናሰራላት ነው እናሰራላታለን አታስቢ ምናምን ይላሉ ማለት ነው ለሷ። ከዛ በቃ መጨረሻ ላይ እኔም በጣም ያኔ አንዳንዴ አለ አይደለ ታግሳችሁ መጨረሻ ላይ የመጨረሻ ፓርት ስትደርሱ የምትናደዱት ነገር አለ አይደለ። በቃ እንደዛ ከሆነ ወረቀቴን ማታሰሩ ከሆነ አልሰራም አልኩኝ ማለት ነው። ሁለተኛውን ቤት አልሰራም ስላቸው እነሱም በቃ በጸባይ ያለ አይደለ ሰውዬው እኔ እንደ ልጆቼ ነው ማያችሁ፣ ሰራተኛ ከልጆቼ ለይቼ አላቅም፣ የፈለገ ነገር ቢመጣ ምንም ያሳስብሽ ነገር የለም፣ ስለዚህ ለወረቀት ምንም ነገር አታስቢ ምናምን አለኝ ማለት ነው። በቃ እንደዚህ በስነ ስርዓት ቁጭ አድርጎ ነገረኝ። እኔ አሰራልሻለሁ አሁን እንኳን ኦኬ ሆኖ ወረቀትሽ ባይስተካከል 2 ዓመትሽን ስጨርሺ ቀራማ ከፍዬ አሰራልሻለሁ፣ ቀራማውን ከፍዬ እሸኝሻለሁ ወደ ሀገርሽ ምናምን አለኝ ማለት ነው። እንግዲህ ትልቅ ሰው ነው እሱ፣ እንደ ልጄ ነው ማይሽ። ሁለተኛ ነገር ደግሞ አረቦች ብዙ ጊዜ እኔ አይዋሹም ብዬ ነበር የማስበው፣ ግን ወላይ መጨረሻ ላይ የሆነው ሌላ ነው። ከዛ እንደ ልጄ ነው ማይሽ መጨረሻ ላይ አሰራልሻለሁ አለኝ፣ አታለለኝ ማለት ነው። ከዛ እንደዛ እያልኩኝ 2 ዓመት ሊሞላኝ 2 ወር ሲቀረኝ ጠየቅኩት ማለት ነው። ቢሮዋን ምንድን ነው ያለችኝ? 2 ዓመት ሊሞላሽ 2 ወር ሲቀርሽ እኔ ጋር ደውይና ወረቀት ያልተሰራልኝም በይኝ፣ ያኔ እኔ ፋይል አስገባለሁኝ፣ እከሰዋለሁኝ። አንድን ሰው ወረቀት ሳያሰራ ማስቀመጥ በህጉ ያስቀጣል ምናምን አለችኝ ማለት ነው። እሺ ብዬ 1 ዓመት ከ8 ወር በ1,200 ብር ሰራውኝ ማለት ነው። እንግዲህ ቤቱ በጣም ትልቅ ነው። 6 ልጅ አላት ሴትዮዋ። ምግብ፣ ጽዳት፣ ልብስ መተኮስ፣ ልጆችን ትምህርት ቤት ማድረስ ሁሉንም ነው የምሰራው ማለት ነው በ1,200። ከዛ 1 ዓመት ከ8 ወር ከሰራውኝ በኋላ ደወልኩኝ ቢሮ ማለት ነው። ከዛ ቢሮ ስደውልላት ምን ቢሆን ጥሩ ነው፣ አሁን እኮ ኦልሬዲ 1 ዓመት ከ8 ወር ሆኖሻል፣ ስለዚህ እኔን በአንቺ ጉዳይ ምንም የሚመለከተኝ ነገር የለም አለችኝ ማለት ነው። እንዴት ስላት በቃ እኔ አይመለከተኝም፣ አንቺ 2 ዓመት እስኪሞላሽ ድረስ ብቻ ነው እኔ ተጠያቂ መሆነው ለአንቺ። እዛ ቤት 8 ወር ሰርተሻል፣ አሁን 1 ዓመት ከ8 ወር ሰርተሻል፣ ስለዚህ 2 ዓመት አልፎሻል። ከዚህ በኋላ ለእኔ ስልክ የሚባል ነገር እንዳትደውይልኝ፣ ኃላፊነቴን ጨርሻለሁ፣ ለ2 ዓመት ብቻ ነው የሚያገለግለው አለችኝ። እንዴት እንደዚህ ትኛለሽ? አንቺ አይደለሽ እንዴ 1 ዓመት ከ8 ወር ጠብቂና እናሰራለን እንከሰዋለን ያልሽው አንቺ አይደለሽ ወይ ስላት፣ አይ አሁን እንደዛ አይቻልም፣ እኔ ከዚህ በኋላ አይመለከተኝም አለችኝ ማለት ነው። ምን ይዋጠኝ ወላሂ ጨነቀኝ። በጣም ነው ያለቀስኩት። ምክንያቱም አስቡት ተቅሪበን 3 ዓመት ሊሆነኝ ነው። አንደኛው ቤት 8 ወር፣ ይሄኛው ቤት 1 ዓመት ከ8 ወር ነው የሰራሁት። ይሄን ጊዜ ሁሉ ስራ ይበዛብኛል፣ ወረቀት ያልተስተካከለልኝም። አንዳንዴ ደግሞ እንደዚህ ጎሮሮዬ ምናምን ያመኛል ማለት ነው። ሐኪም ቤት መሄድ አልችልም። ሲያመኝ ሁላ እነሱ ናቸው መድኃኒት ገዝተው አምጥተውልኝ እሱን መጠቀመው ማለት ነው። ወረቀት ስለሌለኝ
ሐኪም ቤት መሄድ አልቻልኩኝም ማለት ነው። እያመመኝ ራሱ በቃ ወረቀት የለኝም እያልኩኝ ዝም እላለሁኝ። ከዛ እንደዛ ሆኖ ያችኛዋ ደላላዋ ስትክደኝ መጨረሻ ላይ አላቅም 2 ዓመትሽን ጨርሰሻል አላቅልሽም ስትልኝ በቃ ጨነቀኝ። ማደርገው ነገር ጠፋኝ፣ ግራ ገባኝ። ከዛ አመት ከ8 ወር ሲሞላኝ ጠየኳቸው ሰዎቹን ማለት ነው። ባባ እንዴት ነው? እኔ ሀገር መግባት እፈልጋለሁኝ። ዝም ብዬ እናቴ ታማለች እናቴን ማየት እፈልጋለሁኝ ምናምን አልኳቸው ማለት ነው። ከዛ ወላሂ የእነሱ ባሰ በቃ። ሰውዬው ሊበላኝ ነው የደረሰው ሊበላኝ። እንዴት ጠየቀችኝ ብሎ ዝም ብለሽ አሰሪም እንዴ? አሁን እኮ የ2 ዓመት ሊሞላሽ ነው። ቀጣይ 3ኛ ዓመትሽን ስትጨርሺ አስቡ 2 ዓመት ሰርቼለት በ1200 ብር እንደገና 3ኛ ዓመት እንድጨምር ማለት ነው። 3ኛ ዓመትሽን ስትጨርሺ ያስተካክልልሻለሁኝ እና አሁን ብር የለኝም አለኝ። ከዛ ይሄኛውን ሲሆን ደግሞ ምንድነው 8 ወር ሙሉ የ3 ሰራተኛ ደሞዝ አልተከፈለም ማለት ነው። የኔንም ጨምሮ የ3 ወር የ3 ሰራተኛ የ8 ወር ደሞዝ የ8 ወር ደሞዜን ይዞብኛል። እንደገና ደግሞ 2 ዓመት ሊሞላኝ ነው ወረቀት ያልተሰራም ማለት ነው። በቃ በጣም ስቃዬ በዛ ወላሂ አለቅሳለሁኝ ምናምን አደርጋለሁኝ። በቃ መጀመሪያ ከወጣሁበት ከህንዷ ቤት ምንም የተሻለ ነገር የለውም። ሁለተኛው ቤት ላይ የስራ ብዛቱ እንደገና ደሞዝ በየጊዜ አለመስጠቱ 8 ወር 7 ወር እንደዛ ያቆያል። የባሰ ሰቀቀን ስቃይ ውስጥ ገባሁኝ ማለት ነው። ከዛ መጨረሻ ላይ በቃ እኔ ደሞዜን ብቻ በቃ ወረቀቱን ተውኩት ማለት ነው። ተስፋ ቆረጥኩኝ። ሰውየውም ክዶኛል በቃ እኔ እንደ ልጄ ነው ማይሽ፣ ወረቀትሽን አሰርቼ እሸኝሻለሁ ምናምን ያለው ነገር ሁሉ ውሸት ሆነ ማለት ነው። ከዛ መጨረሻ ላይ በቃ እንዳለ ፎከስ ማደርገው ደሞዜ ላይ ነው። 8 ወር ሞልቶኛል ደሞዝ አልተከፈለኝም የ8 ወር ደሞዝ ይዞብኛል። ከዛ ለሰውየው በቃ ወረቀቱን ተወውና አሁን ደሞዜን ስጡኝ አልኩኝ ማለት ነው። ደሞዜ ላይ ሆነ። ደሞዜን ይስጡኝ ምናምን አልኩኝ በጣም አለቀስኩኝ ምናምን ለሰውየው። እኔ ቤተሰብ አስተዳዳሪ ነኝ እናቴ ታማለች ሐኪም ቤት ገብታለች። በቃ ምንም ብላቸው ወላሂ ድንጋይ ይሄ መስሪ የሚባል ነገር እኮ ወላሂ እኔ አላህ የስራቸውን ይስጣቸው። አሁን በየቦታው ሳይ እነሱን ነው የሚመስለኝ እሱን ሰውዬ ነው የሚመስሉኝ። በጣም ነው የምጠላቸው። የስራቸውን ይስጣቸው። ከዛ መጨረሻ ላይ ደሞዜን እንዲሰጠኝ በጣም ብዙ ነገር ተናገርኩኝ፣ ብዙ ለመንኩኝ። ምንም ማድረግ አልቻልኩም። ከዛ ሲዘጋጋባችሁ ማለት ነው ኮንትራት ስትሆኑ እኮ ሁሉም ነገር በእነሱ ፍቃድ ነው የሚሆነው ማለት ነው። ምንም ነገር በራሳችሁ ፍቃድ ማድረግ አትችሉም። እኔ በሰዓቱ ሲም ካርድ እንኳን የሚገዛልኝ ሰው የለም። የማውቀው ሰው እንኳን የለም ማለት ነው። ሲም ካርድ ገዝቶ እነሱ የሆነ ነገር ቢያደርሱብኝ ሲም ካርዱን አውጥቶ ሰጥቶኝ በራሴ ልጠቀም ማለት ነው። መጠቀም አልቻልኩም። አንድ ሲም ካርድ እንኳን የሚገዛልኝ ሰው የለም። ከዛ በሰዓቱ ከእነሱ ጋር እንደዛ ተጨቃጭቄ ተጣልቼ ምናምን ስራን በስርዓት አልሰራም ምናምን ዝም ብዬ አለቅሳለሁኝ እጨነቃለሁኝ ምናምን። የ8 ወር ደሞዝ ይዘውብኝ የ2 ዓመት ወረቀት ሳያሰሩልኝ በ1200 ሰርቼላቸው የሚለው ነገር በጣም ሞራኔን ነካኝ ማለት ነው። ከዛ መጨረሻ ላይ ምን ቢሆን ጥሩ ነው 8 ዓመት ከ8 ወር ወደ 9 ወር እንደዛ እየተጠጋ ነው። የ8 ወሩ ደሞዜ ተይዞብኛል። ስልኬ ተበላሸ ማለት ነው። ወላሂ አንዳንዴ ግን በቃ ሊነጋ ሲል ይጨልማል የሚባለው ነገር በጣም እውነት ነው፣ ትክክል ነው። ወላሂ ስልኬ ተሰበረ ማለት ነው። የ8 ወር ደሞዝ ተይዞብኛል። እንደገና ስልኬ ተሰበረ። ስልኬ ሲሰበር ደግሞ ስክሪኑ ነው የፈሰሰው። ስክሪኑን ነው የፈሰሰው። ምንም ነገር ማድረግ አልችልም። ፓተር መክፈት አልችልም። የትም መደወል አልችልም። ከዛ ሴትዮዋን 300 ምናምን ብር ነበረኝ ነገርኳት። ድራይቨሩ ስልክ ይግዛልኝ ስልክ መግዛት እፈልጋለሁ ስላት አይ አሁን ስልክ አትገዢም ይሰራል አለችኝ ማለት ነው። ከለከለችኝ። ከዛ ለምን ምናምን ስላት ራሱን እኔ አሰራልሻለሁ አለችኝ ማለት ነው። እኔ ደግሞ ስልኩን እንድትወስደው አልፈለግኩኝም። ምክንያቱም ብዙ ፋይሎች ያሉት ስልኬ ላይ ነው። እንደውም አውጥተው ከጣሉኝ እንኳን ብዬ ማለት ነው የሰውየውን እንትን ወረቀቱን ምናምን ቪዛውን ምናምን ቀርጬ ያስቀምጬበታለሁ። ብዙ ነገራቶች አሉ። ብቻ እነሱ ሊያዩብኝ አልፈለግኩኝም ነበር። እሷ ደግሞ በቃ ይሄንን ስልክ እኔ ወስጄ ካላሰራሁት አለች። ቢያንስ መጥፎ ነገር ካደረሱብኝ ብዬ የቤት ሎኬሽን አስቀምጫለሁ። የደላላዋ ስልክ ቁጥር ያለውን እዛው ስልኬ ውስጥ ነው ሁሉ ነገር ብቻ ፋይል ያለበት። ከዛ እሷ ደግሞ አይሆንም ይሄንን ስልክሽን
እኔ ወስጄ አሰራዋለሁ እንጂ አንቺን ወስደሽ አታሰሪም፣ ድራይቨርን ወስዶ አያሰራም፣ አዲስም ስልክ አትገዢም አለችኝ ማለት ነው። በቃ ወላሂ ጨነቀኝ። ምን ላድርግ? በቃ የት ልግባ? ምን ይዋጠኝ አልኩኝ ማለት ነው። በቃ ምንም አማራጭ ስላልነበረኝ የሰውዬ ወረቀት ሁላ ኑሮበት ፎቶ ያነሳሁት የቤቱ ሎኬሽን፣ የቤቱን ቁጥር የቀረጽኩበት፣ የመኪና ታርጋ ምናምን ምናልባት ለጥንቃቄ ብዬ ማለት ነው ያስቀመጥኩትን ፋይል እንዳለ ስልኬ ውስጥ ሆኖ ሰጠዋቸው ማለት ነው። ምክንያቱም አማራጭ የለኝም። እኔ በራሴ ወጥቼ ማሰራት አልችልም። ሌላ ስልክም ብር እያለኝ መግዛት አልችልም፣ ተከልክያለሁ ማለት ነው። ከዛ ሴትዮዋ ምን ብታደርግ ጥሩ ነው? ወስዳ ስልኩን አሰርታ አንድ ነገር ሳይቀር፣ አላህ ምስክሬ ነው፣ አንድ ነገር ሳይቀር፣ የአንድ ሰው ስልክ ሳይቀር እንዳለ ኦል ዲሌት አስደርጋ፣ ከዛ ስልኩን እንደ አዲስ የነበረውን አፕሊኬሽን ሁላ ሳይቀር ፎርማት አስደርጋ ስልኩን አሰርታ መጣችልኝ ማለት ነው። በቃ ወላሂ ምን ልበላችሁ፣ ጨለመብኝ። የማንም ስልክ የለም ስልኬ ውስጥ፣ የደላላዋም ስልክ የለም፣ ሎኬሽንም የላኩላቸው ሰዎች ስልክ ቁጥር የለም፣ ምንም ነገር የለውም፣ ባዶ ማለት ነው። ከዛ እንደ አዲስ ኢሜል ጭኜ እንደ አዲስ በቃ ልከፍት ማለት ነው። በቃ ጨነቀኝ። የማደርገው ነገር የለም። ሲም ካርዱን ወስደውታል። በዛው ደግሞ ቀፎውን ስትወስደው ሲም ካርዱን አውጥታ ባዶውን ቀፎ አምጥታ ሰጠችኝ ማለት ነው። ወላሂ አረብ ለመጥፎ ነገር ከተነሳባችሁ በቃ መቼም ቢሆን ወደኋላ አይሉም፣ አይምሯችሁም። የራሳቸውን ልጆቻቸውን ብታሳድጉ፣ ብታበሏቸው፣ ብታጠጧቸው ምንም አይነት ርህራሄ የሚባል ነገር የላቸውም ማለት ነው። ከዛ እንደዛ አድርጋ ባዶ ቀፎ አምጥታ ሰጠችኝ ማለት ነው። ይሄ ነገር የሆነው መቼ ነው? የዛሬ 8 ወር ነው። ወላሂ የዛሬ 8 ወር የዱባይ ምህረት አዋጅ ከመውጣቱ በፊት ማለት ነው። ከዛ በቃ ግራ ገባኝ፣ ማደርገው ነገር ጠፋኝ። መጨረሻ ላይ ምን አደረግኩኝ? ስልኬ አምጥታ የሰጠችኝ ባዶ ስልክ ነው። ኔት ደግሞ አልከፍትም ብላኛለች። በምን ልንቀሳቀስ? ግራ ገባኝ ማለት ነው። ከዛ ቤት ያለችው ሰራተኛ ደግሞ የስሪላንካ ሰራተኛ ናት። ሰራተኛዋ ከእነሱ ጋር ነው የምታሽቃብጠው። እኔ መጥፎ ነገር ባላደርግ ራሱ ጥሩ ነገር ባደርግ ለእነሱ ነው እንትን የምትለው ማለት ነው። ከዛ እሷ ፓተሯን ስትከፍት አየሁኝና ማለት ነው፣ ፓተሯን ስልኳን ቁጭ አድርጋበት፣ 2 ስልክ ነው ያለት፣ ቁጭ አድርጋው ስራ እየሰራች ወላሂ በቃ ምንም ማድረገው ነገር ሲጠፋኝ የእሷን ስልክ ሽንት ቤት ገብቼ ስልኳን ፓተሩን ከፍቼ፣ ከዛ የአክስቴ ልጅ አለች፣ የእሷን ስልክ በጭንቅላት ያውቀዋለሁ። እሷ እዚህ ዱባይ ነው ያለችው። ከዛ ለእሷ ሎኬሽን የእሷን ስልክ ቶሎ ብዬ ሴቭ አደረግኩኝና ሎኬሽን ልኬ ሰውዬው እንደዚህ አድርጎብኛል፣ ብር ስጠኝ ስለው 2ኛ ብር ከጠየቅሽኝ ገልሻለሁ ብሎኛል ብዬ ሪከርድ አድርጌላት ሎኬሽኑን ልኬላት ከዛ ወጣሁኝ ማለት ነው። ወስጄ ስልኳን ቁጭ አደረኩላት ለልጅቷ። ከዛ በቃ የአክስቴ ልጅ ቃወጠችው፣ አገር ቤት ደወለች። እዚህ የመክተቤንም ስልክ ታውቃለች እሷ፣ የመጣንበት አንድ መክተብ ነው። መክተብ ደወለች፣ አገር ቤት ደወለች ምናምን። በቃ ሰውየው ደግሞ ወላሂ የምሬን ነው የምላችሁ፣ እገልሻለሁ 2ኛ የ8 ወር ደሞዝ አለኝ ብለሽ ወረቀት አላሰራልኝም ብለሽ አንድ ነገር ብታወሪ እገልሻለሁ አለኝ ማለት ነው። ሆድሽን ነው የምበሳሽ አለኝ። ከዛ በቃ ጨነቀኝ። ማደርገው ነገር ምንም ስለሌለ በዛ ሰዓት ፓስፖርቱን ይዞብኛል። የ2 ዓመት ወረቀት አልተሰራልኝም። በ2 ነው እንደ ህጋዊ ሰው ያሰራኝ። በቃ ማድረገው ነገር ሲጠፋኝ ያንን ሎኬሽን ለአክስቴ ልጅ ስለላኩኝ ቢሮ አደወለችላቸው ማለት ነው። ቢሮ አደወለችላቸውና ልጅቷ ሎኬሽን ልካለች፣ ኦንላይን ላይ የለችም፣ ሲም ካርዷን ወስዳችኋል፣ በምንድን ነው ማገኛት? ሎኬሽን ተልኮልኛል፣ ባሌ መዋጥን ነው፣ አሁን ነው የምመጣላችሁ። የ2 ዓመት ኢቃማ ሳታሰሩ አስቀመጣችኋል፣ በህጉ ያስቀጣችኋል። ደሞዟን ሰጥታችሁ ፓስፖርቷን ሰጥታችሁ አሁኑኑ ከቤታችሁ ካላስወጣችኋት እኔ አይደለሁም ጠዋት ፖሊስ ይዤ ካልመጣሁኝ አለቻቸው ማለት ነው። ወላሂ አላህ ሲያመለካክታችሁ አስቡ። በሁሉም በኩል መንገድ ተዘጋግቶብኛል። ግን ያቺ ልጅ ፓስወርዷን ስትከፍት አይቼ ያቺን ፓስወርድ ሽንት ቤት ገብቼ ለአክስቴ ልጅ ሎኬሽን ልኬ ባልናገር ኖሮ አስቡት። ስልኬን አጥፍተውብኛል፣ የ8 ወር ደሞዝ ተከልክያለሁ፣ ወረቀት የለኝም። ሰውየው መንገድ ላይ አውጥቶ ሊጥለኝ ነው ያሰበው ማለት ነው። ከዛ መጨረሻ ላይ እሷ ደወለችላቸው። በተኛውበት
መጣች ሴትዮዋ ማለት ነው። ጀሚላ ምን ሆነሽ ነው? ለማን ነው ሎኬሽን የላክሽው? ምናምን ምናምን አለች። እኔ ለማንም አላኩም ሎኬሽን ምናምን አልኳት። ልከሻል፣ ሎኬሽን ልከሻል፣ ለደላላዋ ሎኬሽን ልከሻል። አሁን ምንድን ነው የምትፈልጊው? ምን ማድረግ ነው የምትፈልጊው? ምናምን አለችኝ ማለት ነው። እኔ የምፈልገው ፓስፖርቴን እንድሰጡኝ፣ የ8 ወር ደሞዜን እንድሰጡኝ ነው የምፈልገው። ከእናንተ ምንም ነገር አልፈልግም። በቃ የ2 ዓመት ወረቀቱን እኔ ራሴ አሰርቼ ወደ ሀገር ይሄዳለውኝ። እናንተ በቀይ ልታስወጡኝ ነው የፈለጋችሁት ምናምን ስላቸው፣ አይ ችግር የለውም አሁን እኛ ትኬት ቆርጠን እንሸኝሽ እና ከዛ ወደዚህ መመለስ ስትፈልጊ እናመጣሻለን አለችኝ ማለት ነው። እኔ ምንም ማላቅ ነው የሚመስላት። ከኢማራት ወረቀት ሳታሰሩ በብሎክ ከወጣችሁ መመለስ አትችሉም። እንዴት ነው የምመጣው? መመለስ እኮ አልችልም ምናምን ስላት፣ አይ ትችያለሽ ችግር የለውም እኛ ካመጣንሽ ምናምን አለችኝ። እኔ እንደዛ አልፈልግም። አሁን የምፈልገው ፓስፖርቴን እና የ8 ወር ደሞዜን ብቻ ነው አልኳቸው ማለት ነው። ከዛ ሎኬሽን ስለደረሳት ያችኛዋ ስላስፈራራቻቸው የ8 ወር ደሞዜን በማታ ለዛውም ወላሂ የ8 ወር ደሞዜን ፓስፖርቴን እና የ8 ወር ደሞዜን ሰጥተውኝ በቤታቸው ድራይቨር ወጣሁኝ ማለት ነው። ብሩንም ሰጡኝ፣ ፓስፖርቱንም ሰጡኝ። ቢሮዋ ስላናገረቻቸው ሎኬሽን ስለደረሳት ማለት ነው። እሱን ብቻ ፈርተው ነው እንጂ ወላሂ ብሩን ከልክለውኝ ዝም ብለው ሜዳ አውጥተው ሊጥሉኝ ነበር ያሰቡት። ምክንያቱም እንደዛ ያላሰበ ሰው እንዴት ኔት አጥፍቶ የስልክ ፋይል አጥፍቶ ሲም ካርድ ወስዶ ባዶ ስልክ አምጥቶ የሚሰጣችሁ መቼም ብራችሁን ሊበላ የሆነ ቦታ ወስዶ ሊጥላችሁ ያሰበ ሰው ነው እንደዛ የሚያደርገው። እኔ ግን አላህ ሲረዳኝ ዱዓዬ ወላሂ የእናቴ ዱዓ የዛን ቀን ፓተሩን ከፍቼ ሎኬሽን መላኬ ብቻ ከእንደዚህ አይነት ስቃይ ያወጣኝ ማለት ነው። ከዛ የ8 ወር ደሞዜን ይዤ እኔም እዚህ አንድ ማቃት ልጅ ሚዲያ ላይ ነው የተዋወቅኳት። ማቃት ልጅ ነበረች። ከዛ እሷ ጋር ደወልኩኝ። እንደዚህ እንደዚህ ተፈጥሯል እና አሁን አገር ቤት መሄድ ሳይሆን እዚሁ ሆኜ ወረቀቴን ማስተካከል እፈልጋለሁ ምናምን አልኳት። ና ያለችኝ ወሰደኝ የቤታቸው ድራይቨር። ሄድኩኝ ማለት ነው። ከዛ እዛ ከወጣውኝ በኋላ የዛሬ አሁን ወደ 9 ወር ሆኗል ማለት ነው። ልክ እኔ ኮንትራት ከምሰራበት ቤት ወረቀቴን እና ፓስፖርቴን ይዤ ከወጣውኝ በኋላ በወጣውኝ በ15 ቀኑ የኢማራት መንግስት የምህረት አዋጅ ወጣ ማለት ነው። ወላሂ አስቡት እስኪ ያ ሰው ሲጎዳችሁ ምን ሲላችሁ ኑሮ ወረቀት ያልተስተካከለን ብዬ እየተሰቃየውኝ ኑሬ በወጣውኝ በ15 ቀኑ የምህረት አዋጅ ወጣ። ከዛ የምህረት አዋጁ ከወጣ በኋላ እኔ ብሬን ከፍዬ ኢቃማዬን አሰራውኝ እና ከዛ ሁሉ ስቃይ ወጣውኝ። አልሐምዱሊላ ወላሂ ላዚም በጣም ይገርመኛል ሳስበው። አንዳንዴ በጣም ተጨንቃችሁ በጣም መጥፎ ነገራቶችን አሳልፋችሁ መጨረሻው ያማረ ይሆናል ማለት ነው። እና ከዛ ቤት ወጥቼ አሁን ደግሞ ያለሁበት ቤት በጥሩ ደሞዝ ወረቀቴን አሰርቼ ፓስፖርቴን በእጄ ይዤ በጥሩ ሁኔታ አለውኝ ማለት ነው። አልሐምዱሊላ ወላሂ የሆነ ነገር ትማሩበታላችሁ ብዬ ነው ለእናንተ ማካፈል የፈለግኩት። ሁልጊዜም መጥፎ ነገር ባጋጠመን ሰዓት በሰዓቱ ልናለቅስ ልንጎዳ እንችላለን፣ ግን ከጀርባው ደግሞ መጨረሻ አካባቢ የሆነ ጥሩ ነገር ይኖረዋል። አሁን እንግዲህ የገባሁበት ቤት ሴትዮዋ በጣም ጥሩ በጣም አሳቢ በቃ አለ አይደለ ወላሂ እኔ አንዳንዴ እንደውም የእናቴ ቤት ነው እንዲህ ያለው ትላለውኝ ማለት ነው። እና መጨረሻው እንደዚህ ሆነልኝ። እኔ ባሰብኩት ሳይሆን አላህ አግራራልኝ ሁሉንም ነገር። የኢማራትንም መንግስት ፈጣሪ ይጠብቅልን። እንግዲህ በሱ ምሕረት በአላህ ፍቃድ ሆኖ ህይወትን እየቀጠልኩኝ እገኛለሁኝ ማለት ነው። እስከ መጨረሻው ላዳመጣችሁኝ በጣም አመሰግናለሁኝ። ዩቱቤን ሰብስክራይብ አድርጉልኝ፣ ላይክ አድርጉልኝ። ሰብስክራይብ ያደረጋችሁ ደግሞ በያላችሁበት የዓለም ዳርቻ ፈጣሪ ይጠብቃችሁ።